ለገንዘብ ብላ ወንድሟን ገደለች ማለት ነው። እና በአሰቃቂ ሁኔታ ወንድሟን ከገደለች በኋላም እንደዛው አልተወችም። ወንድሟን ቆራርጣ በመዳበሪያ አድርጋ ነው ወንዝ ወስዳ የጣለችው። ይሄ ልጃቸው ተደብቆ እያየ ስለነበረ አጎቱ ከሞተ በኋላ እንቅልፍ ማግኘት አልቻለም፣ እንቅልፍ መተኛት አልቻለም። እንዲሁም ደግሞ ትምህርት ቤት መማር አልቻለም። ተኝቶም አጎቴ እንዴት ሲገሉ እንደነበረ በህልሜ ይመጣብኛል፣ ተነስቼ ሳየው አጎቴ አላገኝም በማለትም ተናግሯል። እና እንደዛው ትምህርት ብላይም እንደተቸገረ ነው። ይሄ ህፃን ልጅ ገና በልጅነቱ ጎረቤት ላድርግሽ ካለቻት በኋላ አይ እኔ ሰው አላምንም እንደ አጎቴ ቢገሉኝስ እያለ በጣም ፍራቻ አድሮበታል። ይሄ ህፃን ልጅ ገና በልጅነቱ ማለት ነው። እና እናትና አባቱ ባደረጉት ድርጊት ማለት ነው። በጣም ነው የሚያሳፍረው። እንግዲህ ለገንዘብ ተብሎ ለወንድ ብላ ማለት ነው። እና ገንዘብ ሰርተን ማግኘት እንችላለን፣ የሰው ህይወት ማጥፋት ግን እጅግ በጣም ከባድ ነው። እና ሁለተኛ ቪዲዮ እንግዲህ ፍቅር ቪዲዮ እንዳልሰራ ተከልክያለሁ እያለች ትናገራለች። አብረሽ አስደብድቧት ነው የሚልም አለ ማለት ነው። እና አብረሽ እንደዚህ አይነት ስራ የሚሰራ ልጅም አይደለም። እሷም የሚያስደበድብበት ምክንያት የሚኖራል ብዬ እኔ አላስብም። ምክንያቱም የራሱ ህይወት እየኖረ ነው፣ ደስተኛ ሆኖ ከሩታ ጋር እየኖረ ስለሆነ ፍቅርን የሚያስደበድብበት ምክንያት የለም። ሲጀመር ደግሞ አብርሽዬ በጣም መልካም ልጅ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እጅግ በጣም በሚያዛዝን ለማመን የሚከብድ ማለት ነው። እጅ ሴትዮ እንግዲህ ከባሏ ጋር ተስማምቶ ወንድሟን ገላለች ማለት ነው። እና በጣም ነው የሚያሳፍረው በእውነቱ። አንዳንዴ ከሰዎች ነው የምንደበቀው እና ሰዎችን እንፈራለን እንጂ ፈጣሪያችን አንፈራም። እና የሰው ህይወት ማጥፋት ማለት በጣም ከባድ ነው። የህሊናም እረፍት የላቸውም። በዛ ላይ ደግሞ አጽያት ነው። ሲቀጥል ደግሞ ወንድሟን የገዛ ወንድሟን ለገንዘብ ለሀብት ብላ ወንድም መግደል ማለት እጅግ በጣም ከባድ ነው። እና እኔ እንደዚህ አይነት ጭካኔ የተሞላበት ሰው ያው የለም ማለት አይቻልም፣ ግን በጣም ከባድ ነው። ለገንዘብ ተብለው ማለት ነው። ገና ትናንትና ባወቀችው ወንድ ሲሄድ ወንድ ይመጣል፣ ሴት ስትሄድ ሴት ትመጣለች። እና ለወንድ ብላ ማለት ነው፣ ለባለዋ ብላ ነው እንግዲህ ወንድሟን የእናቷን የአባቷን ልጅ ገላ ከገደለች በኋላ ቆራርጣ ወንዝ ወስዳ የጣለችው ማለት ነው። እና ምን አይነት አይምሮ እንዳላት ብቻ እኔ አላቅም። አንዳንዴ ለገንዘብ ተብሎ እንደዚህ ድርጊት ማድረግ በጣም ከባድ ነው። የሰው ልጅን ህይወት አጥፍተን እኛ ቁጭ ብለን እንበላለን ብሎ ማሰብ ራሱ ትልቅ ስህተት ነው ብዬ ነው የማስበው እኔ። አንደኛ የህሊና እረፍት ራሱ የለም። ሲቀጥል ደግሞ በጠባብ አይምሮ ስላሰበች ነው እንጂ ወንድሟን ገላ ያን ሀብት የራሴን አደርጋለሁ ብላ ማሰብ ራሱ ይሄ የተሳሳተ ነው። ወንድ ሲሄድ ወንድ ይመጣል። ይሄ ምንም እንትን የለውም። ነገ ይሄ ሰውየው በሰው ሊቀይራት ይችላል፣ በሴት ሊቀይራት ይችላል። ዛሬ ለገንዘብሽ ብለው ወንድምሽን ያስገደለ ወንድ የእውነት ባል ይሆነኛል፣ የእውነት ይወደኛል፣ የእውነት ያፈቅረኛል ብለሽ ማሰብሽ ራሱ በጣም ስህተት ነው። ገንዘብሽን ፈልጎ የመጣ ሰው ገንዘብሽን ካገኘው ወይም ደግሞ ካጣ ጥሎሽ መሄዱ ምንም ጥርጥር የለውም ማለት ነው። እና ሴቶች አንዳንዴ ቆም ብለን ብናስበው ለወንድ ብለን እንደዚህ አይነት ድርጊት ባናደርገው እየተሻለ ይመስለኛል ማለት ነው። እና የራሳችንም ህይወት የማይሆን ነገር ላይ ጥለን ሰዎችም ደግሞ ገለን ለራሳችንም ሌላ ሰውም አጥፍተን ለራሳችንም መጥፋት ነው የሚሆነው እንጂ የእውነት ያ ሰው ከገደልን በኋላ እኛ ቁጭ ብለን ያን ገንዘብ እንበላለን ማለት ውሸት ነው። እና ይሄ ልጅ የእናቷ ወንድም ለልጁ አጎት ነው። እንዴት ወንድሟን እንደገደለች ስላየ ተደብቆ ነበረ እሱ ሳይ የነበረው። ቤተሰቦቹ ግን ሲገሉ እህትና ባሏ የእህቱ ባልና እህትዮ ወንድሟን ሲገሉ ልጃቸው እንደማዩ አድርገው ነበረ ያሰቡት። ነገር ግን ልጃቸው ተደብቆ ነበረ። አጎታቸውን እንዴት እንደገደሉ ከገደሉ በኋላ እንዴት ቆራርጠው የት ወስዶ እንደጣሉ ልጁ ሙሉ በሙሉ አይቷል ማለት ነው። እና ያን ካየ በኋላ በጣም እንቅልፍም መተኛት አልቻለም። አጎቴ በህልም ይመጣብኛል፣ ከእንቅልፍ ከባነንኩ በኋላ አጎቴ አጠገቤ አላገኝም እያለ ነበረ። ትምህርትም ደግሞ ማጥናት አልቻልኩም እያለ እየተናገረ ነበረ ማለት ነው። እና ገና በዚህ በልጅነት እድሜው የማይሆን ነገር አይምሮ ላይ ተቀርጿል ልጁ ራሱ ማለት ነው። እና የምታየው
አጎቱ እንዴት እንደተገደለው ነው እንዴት የአጎቱን ህይወት እንዴት እንዳጠፉ የአጎቱን ህይወት ከማጥፋቱ በፊትም አጎትየውን ለመግደል ሲመካከሩም ስለነበረ ስለሰማ አሁን ላይ ግን ይሄ ልጅ እንቅልፍ ነስቶታል ማለት ነው። ይሄ ህፃን ልጅ ነው ለሰው ተናግረው ሚዲያ አግኝቶ በሚዲያ እንድናገረው እየተደረገው ማለት ነው። እና እናትና አባቱ ከታሰሩ በኋላ ጎረቤቱን ብላ ስትጠይቀው አይ እኔ ጎረቤት መሆን አልፈልግም፣ እኔ ሰው አላምንም፣ እኔስ ቢገሉኝ እያለ እየፈራ ነው ማለት ነው። እና ይሄ ልጅ አሁን ሲያድግ ምን አይነት ልጅ ነው የሚሆነው? ማለት እናትየው እንደዚህ ካደረገች ምን አክል ጨካኝ እንደሚሆን ሰው ልጅን አያምንም፣ ሰው ልጅ እንደ አውሬ ነው የሚያየው ማለት ነው። እና አንዳንዴ በቃ ሰው ገደለ፣ ሰው እንደዚህ ያደረገ የምንለው አስተዳደጋቸው እንዴት ነው፣ ምን አይቶ ነው ያደጉት ብለን ማሰብ ይኖርብናል ማለት ነው። እና እናት እንደዚህ አይነት ወንድሟ ላይ ማድረግ እጅግ በጣም ከባድ ነው። ገንዘብ ማለት ጠፊ ነው፣ ምንም ማለት አይደለም። ነገ ይመጣል፣ ሰርታ ማግኘት ትችላለች። አንዳንዴ በሰው ነገር መተማመን ማለት እኛንም ይጎዳናል፣ ሌሎች ሰዎችም ደግሞ መልሰን እንጎዳዋለን። ግን አንድ ሰው በራሱ ብቻ ጥረው ግረው በላቡ ብቻ ሰርቼ አገኛለሁ ብሎ የሚያስብ ሰው የሰው ነገር ዞር ብሎ አያየውም። የሰው ነገርም ምንም አይመስለውም። ምክንያቱም በቃ በጉልበቱ ብቻ ሰርቶ ማግኘት ብቻ ነው የሚያምነው እንጂ የሰውን ገንዘብ አገኛለሁ ብሎ ሰው ላይ እርምጃ አይወስድም ማለት ነው። እና እቺ ሴት እንግዲህ ለውርስ ብላ ነው የገዛ ወንድሟን የገደለችው። ትናንትና ባወቀችው ወንድ ባሏን የቀየረችው ማለት ወንድሟን የገደለችበት ምክንያት ማለት ነው። እና ሴቶች ቆም ብለን እናስብ። ወንድ ማለት ከሄደ ወንድ ሲሄድ ወንድ ይመጣል። እንዴት ሴት ልጅ ለወንድ ብላ ወንድሟን ትገላለች? የእውነት በጣም ከባድ ነው። እኔ በምን አይነት አይምሮ እንዳሰበች ራሱ በጣም ነው ግራ የሚገባኝና ወንድምዋ ልጃቸው እንደዚህ ካላቸው በኋላ እነሱ መታሰር እንዳለባቸው ሁሉም ነገር እንዳየ ከነገራቸው በኋላ እያለቀሰች ነበረ። ማለት ታሞ ከማቀቅ ቀድሞ መንጠንቀቅ የሚባል ነገር አለና አንድ ነገር ከማድረጋችን በፊት ቆም ብለን ብናስበው እየተሻለ ይሆናል ብዬ ነው የማስበው። ነው ከሆነ በኋላ እየየ ብንል ብናለቅስ ያን ነገርን ልንመልሰው አንችልም። ከሆነ በኋላ ማለት ነው። ከመሆኑ በፊት በጠባብ አእምሮ ሳይሆን አስፍተን ብናስብ በጣም መልካም ነው የሚሆነው። እና በጸባይም ብትጠይቀው ይሄ ሰው ሊሰጣት ይችላል። በጸባይ እንኳን እምቢ ካለ የእሱን ህይወት ሳታጠፋ በህግ ራሱ ብትጠይቀው የቤተሰቦቿን ውርስ ታገኘው ነበረ ማለት ነው። እና እነሱ የፈለጉት ግን ያን ገንዘብ ብቻቸው ማብላት ነው የፈለጉት ማለት ነው። እና አብሮ ማለት ነው ከባሏ ጋር እሱም ደግሞ አጎቶ የሚስቱ ወንድሙ ከሞተ በኋላ ገንዘቡ በሱ አካውንት እንዲሆን ፈልጎ ነበረ። አስቡት እንግዲህ አብሮ እንኳን ለመብላት አይመስለኝም ምን ማለት ነው። እና እሱም የሆነ የራሱን ድርሻ ወስዶ ለመሄድ ይመስለኛል። እና በዛም እየተጨቃጨቁ ነበረ ማለት ነው። እና በአጠቃላይ ይሄ ሰው ገንዘብሽን ፈልጎ ነው ወደ አንቺ የመጣው እንጂ አንቺን ፈልጎ አይደለም ሲጀምር ማለት ነው። እና መውደቂያ የለሽም ከአሁን በኋላ እያለ እያስፈራራት እንደነበረም እሱም ከዛ በኋላ ተናግሯል። ልጃቸውም ደግሞ እየተናገረ ነበረ ማለት ነው። እና ሲጀመር እችላታለሁ ብሎ ነው ያገባት እንጂ የቤተሰቦቿን ውርስ አይቶ አይደለም። ወይም ደግሞ እሷ ገንዘብ አላት ብሎ የሚሄድ ከሆነ ይሄ በጣም ከባድ ነው። ያው በዚህን ሰዓት እየሆነ ያለው እንደዚህ አይነት ነገር ቢሆንም ግን ለገንዘብ ብለን የሰው ሕይወት ባናጠፋ በጣም አሪፍ ነው የሚሆነው ለራሳችንም ለዛ ሰውም ማለት ነው። እና ነገ በፈጣሪ ዘንድም ያስጠይቀናል። ሰዎችን መፍራት ሳይሆን ፈጣሪያችን ፈርተን ብንኖር በራሳችን ጥረን ግረን ለማግኘት ብንሞክር የተሻለ ይሆናል። ሌላኛው ቪዲዮ ደግሞ ፍቅር አብርሽ አስደብድቧታል የሚል አለ። እንግዲህ አብርሽ እንደዚህ ያደርጋል የሚል እኔ እምነት የለኝም። ለማንኛውም ፍቅርዬ አይዞሽ፣ ፈጣሪ ከአንቺ ጋር ይሁን፣ አትፍሪ።